እሺ እኮ ተምታታብን እኮ ሴቱም ወንዱም እንዴት ነሽ? እግዚአብሔር ቆንጆዬ ቢጤ ነህ ደህና ነህ? እሺ የተገናኛችሁ ላጥራት ሞቅ አርጎ የተገናኛችሁ መንገድ ላይ ጸጉርህን ከመጠቅለል አንፃር ልለው ነበር እንዴት ታዬ ተከታዮችሽን ገቢዎችሽን አታስተናግጂም በስነ ስርዓት ዲስሪስፔክት ታረጊያለሽ የሚለው ቃል ኃይለ ቃል እንዳታወጡ ብዬ እንጂ ከጸጉር አጠቃለሉ መንገድ እንዳገኛት ያስታውቃል። መንገድ ላይ ተሰማኝ። እሺ ስሟ በምንድን ነው የሚጀምረው? እሷም በኤል ነው። ኤል ነው። እድሜዋ 27 መቼስ ቢታይ 27 ናት። እሷም 27 መሆን አለባት ነው ነገሩ። ትክክራችሁ ከኔ ነው። እሺ አለባበሷ አትለብስም ልብስ ማለት እንዴ? መንገድ ላይ ተገናኝተ ታዲያ ሙሟን አንጠልጥላ ሜዳ ላይ አትሄድ። ታዲያ ምን ማለት ነው አትለብስም ማለት? ያው ይታያል ነው። አጭር ነው። እሺ ላኪ ወይ ትግስቱን ስጠኝ። ቀሚስ ልበለዋ መቼስ ሴቶች ቀሚስ ነው ለብሰው ቂጣቸው ሲሆን ነው። ጭራሽ ደግሞ አትለብስም። የፍቅር መጠነክ ገራገር አረ አምላክ እኔ እግዚአብሔር ምስክሬ ነው። ላብድ ነው በቃ ላቆመው ነው። የፍቅር መጠን ማለት ገራገር ባህሪዋን ማን ጠየቀ? ባህሪዋን ማን ጠየቀ? ስለራሴ ባህሪ ነገርኩ። ፍቅር ላይ የፍቅር ሁኔታ ገራገር ምን አገናኘው? ገራገር እዚህ የፍቅር ትወዳታለህ፣ ታፈቅራታለህ። ላይክ በጣም ነው የምትወዳት፣ ለትዳር ነው የምትፈልጋት ወይንስ ደስ ትልሃለች? ደስ ትለኛለች። እሺ አትናደጂ። 27ቱ እንዳይጨምር ብላይ ለሷ ሶስት ቀን ሙሉ ነው አንድ ነገር የምታስረዳኪ ብላይ ለሷ እኔማ ቤት ታይታው ደቂቃ ነው የምትበላ ወይም ልትጋብዛት የምትፈልገው ወይም አብራችሁ የበላችሁት ምግብ ዳቦ በሽ ይሄን ስራዬን እኔ ላቆም ነው እንዳለ ከድህነት የማያወጡ ምግብ አይደል እንዴ? አሬዲያ ሻይ እንኳን የለኝም። ሌላ የበላችሁት ማለት ማርያምን ሻይ የለም። ይሄን ሻይ ማስገባት አለብኝ መሰለኝ። ሻይ የለም። በቃ ፍርፍር ትወዳለች። ፍርፍር እኔም በስጋ ወዳለሁ ከተገኘ በቃ ቶሎ በድህነትና ሀብትና መጠን እንዴት ነው የኑሮ ዘይቤ ሁኔታ? ካሽ አለኝ መካከለኛ ግን አላውጣም። ከቤት ወጣ ከእናት ቤት ወጣ ገንዘቡስ ቆንጆ ሴት ስታይ በግዴታ ታወጣለህ። መጀመሪያ ከእናት ቤት እኔ ማለት በክፋት አይደለም የተናገርኩት። የት ክፋት ነው እንጂ ያላችሁ እቤት ውስጥ ቤርጎ በተወደደ ኑሮ ከተገኘ በተወደደ ኑሮ ቤርጎ እንዳው ቀጥራህ በዛው በቀረት ኧረ አያርግብኝ። ኦኬ ፎሎ እስከዛ ድረስ ፎሎ አርጉኝ ምናምን ብለን ነገራቸው። ፎሎ አርጉኝ ቤተሰብ እስከዛ አውራቸው። አይ እዚህ ውስጥ እሷም ስላለች አሁን ሌላ ሰው ባወራ ይሰማታል። አሎ ደቦ እኮ እኔ እኮ ደስ የሚለኝ አምላኬ እሱ ነገር ነው። ግን የሚያሳዝነው ደህና ነገር የለውም። መጀመሪያ ይሄን ጥሩ ነገር ስነግርክ ከመናገሬ በፊት ታትረክ ጠንክረክ ከማሚ ቤት ወጣክ ከማዘር ቤት ወጣክ ይሄንን ነገር ማድረግ አለብክ። አሁን ያየሁትን ነገር እነግርሃለሁ፣ ጠብቀኝ። ከማዘር ቤት ወጣክ ቡታንታ ይቀየራል። አርግብኝ በኢየሱስ ስራ ይፈልጋል። ቡታንታው ይቀየራል። ከማዘር ቤት ይወጣል። ታደርጋለህ፣ እንድታገባት ትፈልጋለህ። ምንም የለም። እሷ ፍላጎት አላት አንተ እሷ እንድታገባት ብድል ባለ ሰርግ እንድታገባት ትፈልጋለች። ይሄ ሁሉ ቆንጆ ስለሆንኩ ነው እኮ ይኸውልሽ፣ ይሄ ሁሉ ነገር አሰርታብኝ ነው።
ይሄ ሁሉ ነገር ካሟላክ ወይ ማሰራት ይሄ ሁሉ ነገር ሰው እኮ በደሃ ያሰራም እኮ ባለው የሚያሰራው ይሄ ሁሉ ነገር ካስተካከል ፓንት ቀቀየር ከማዘር ቤት ከወጣ እንኳን ማግባት አይደለም 3 ልጆችን ልትወልዱ ትችላላችሁ። ጨርሻለሁ። ስለመጣህ እናመሰግናለን ሉሌ። እግዚአብሔር በጣም አመሰግናለሁ።